ወጣቱ ደግሞ ትግስቱ ያልቅና ለምን ይላል። የትኛው የወንጌል ክፍል ነው መስቀል አብርሃ በከዋክብት አሰርገው ሰማይ ተብሎ የተጻፈልን? መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነው እኛም በመስቀሉ እንድናለን፣ ድነናለን። ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ መስቀሉ በሰላምና በጤና አደረሳችሁ አደረሰን። እሰይን በሉ ተገኘ መስቀሉ ኢየሩሳሌም መስቀሉ አይሁድ በክፋት መስቀሉ የድል መስቀሉን መስቀሉ መሬት ቢከብሩት መስቀሉ ኃያል ነውና መስቀሉ የጌታ መስቀል መስቀሉ ተራራ ፍርሶ መስቀሉ ሞላን በብርሃን መስቀል አብርሃ በከዋክብት አሰርገው ሰማይ። በየትኛው የወንጌል ክፍል ነው መስቀል አብርሃ በከዋክብት አሰርገው ሰማይ ተብሎ የተጻፈልን? እንግዲህ ጋሻ ተዝታው መሳሳት አይሰለቸው፣ እኛ ደግሞ ማረም አይሰለቸን። ነፍስ ይማር በሉት ሁላችሁ። ለማንኛውም ኮሜንት ላይ የገባችሁ ነፍስ ይማር በሉት። ኦኬ መስቀል አብርሃ በከዋክብት አሰርገው ሰማይ የሚለውን እኔ ደግሞ ለምን አባቶቻችን እንዳሉ አሁን ቀጥታ አሳያችኋለሁ ከታሪኩ ማለት ነው። በመጀመሪያ ደረጃ አንተ ነህ እንጂ መጽሐፍ ቅዱስ ብቻ ወንጌል ብቻ የምትለው፣ እኛ መጽሐፍ ቅዱስ ብቻ አንልም። ይሄንን ተረዳን አንተና መሰሎች። ምክንያቱም ከመጽሐፍ ቅዱስ ውጪ እኛ ምን አለን? ቀኖና አለን፣ ትውፊት አለን፣ ስርዓት አለን፣ ሌላ ብዙ ነገሮች አሉ፣ ገድላት፣ ድርሳናት፣ ተአምራት አሉን እያልናችሁ እኮ ነው። ከዛ መካከል ደግሞ አንደኛው ለንጉስ ቆስጠንጢኖስ የተደረገለትን ተአምር በሰማይ ላይ እነግራችኋለሁ። መስቀል አብርሃ በከዋክብት ለምን እንደተባለ ማለት ነው። እንግዲህ ንጉስ ቆስጠንጢኖስ በደቡብ ሮም በኩል የደገሰው አንድ ንጉስ ነበረ። ማክሴንዲዮስ ይባላል ይሄ ንጉስ ማለት ነውና ይሄ ንጉስ ቆስጠንጢኖስን በወጋው ጊዜ ቆስጠንጢኖስ ደግሞ ምን የሚል ምልክት በሰማይ ላይ ተጽፎ አየ? በዚህ ድል ታደርጋለህ የሚል በሰማይ ላይ በመስቀል ቅርጽ ተሰርቶ አየ፣ ወይም ደግሞ ተጽፎ አየ ማለት ነው። ከዚያም በኋላ ለእናቱ ነገራት ያለውን ነገር፣ ጦሩንም ደግሞ መረመረ፣ ለምን እንደሆነ ምናምን ብዙ ታሪኮች አሉ፣ እዘለዋለሁ። ከዚያም በኋላ በፈረሶቹ ላይ አሰረ፣ ያንን የመስቀሉ ምልክት በጋሻው ላይ አደረገ፣ በብዙ ነገሮች ላይ የመስቀል ምልክት አደረገ። ከዛም በኋላ ጦርነት ገጠመ፣ ሄዶ ድል አድርጎ መጣ። ከዚያም በኋላ ለንግስት እሌኒ ሲነግራት ንግስት እሌኒ ደግሞ በ327 ዓመተ ምህረት ወደ ኢየሩሳሌም ሄዳ ከክራሱ ጋር ያለው ነገር የምታውቁት ነው፣ መስቀሉን አስወጣች ማለት ነው በእግዚአብሔር ተአምር። ይሄ ነው ምክንያቱም። ሁልጊዜ መስቀል ላይ ቅዱሳን ላይ አፋችሁን ታለቃላችሁ፣ የዘንዶውን ምላስ ቃል አቀባይ ሆናችሁ አሁን ድረሳላችሁ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 13 ላይ የመስቀሉ ኃይል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። አንደኛ ያዙልን የመስቀሉን ኃይል ማለት ነው። ቆላስይስ ምዕራፍ 2 ቁጥር 14 ላይ እንደዚህ ይላል፣ በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀሉ ጠርቆ ከመንገድ አስወገደው ይላል። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የሚለውን የሰኞ ውዳሴ ማርያም ላይ ያለው አስባችሁታል? የሚገርም እኮ ነው ቃል ማለት ነው። እቀጥላለሁ። እኛውንም ደግሞ ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ደግሞ እንደዚህ ይላል፣ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኋችሁ፣ አሁንም እንኳን እያለቀስሁ እላለሁ ይላል ቅዱስ ጳውሎስ። ስለ እነዚህ ሰዎች እያለቀሰ ነው የሚነግራቸው፣ ለክርስቲያኖች ማለት ነው። ለክርስቶስ ጠላት፣ ለመስቀሉ ጠላቶች ማለት ነው። እግዚአብሔር ልቦና ይስጣችሁ። በእውነት ለሚፈሩ ምልክትን ሰጣቸው ይላል። ይሄ ምልክት በቅዱስ ዮሴፍ የተነገረው መስቀል ነው። ለምንፈረውኛ መስቀሉን ነው የምንይዘው። ይሄና መሰሎች እጅግ በጣም ብዙና በርካታ ስለ ጌታችን ስለ አምላካችን ስለ ኢየሱስ ክርስቶስ የከበረ መስቀል ደሙ የፈሰሰበት መስቀል ላይ ብዙ ነገር ተነግሯል። ሌላ የሚገርማችሁ አንድ ነገር ማለት ነው፣ ጌታችን አምላካችን ኢየሱስ የተሰቀለበት መስቀል በብሉይ ኪዳን የእርግማን ምልክት ነበረ። ወንበዴዎች፣ የተረገሙ ሰዎች የሚሰቀሉበት ነበረ። ክርስቶስ ግን የእርግማን ምልክት የቅድስና ምልክት አደረገው። የድህነት
የጀግንነት ምልክት አደረገው። ስለዚህ እኛ ለምን መስቀሉ አንሰግድም? እኛ ለምን መስቀሉን አናከብርም? ከጠላት ከዲያብሎስ ውጪ መስቀሉን የሚያጣጥል ማንም የለም። እግዚአብሔር አምላክ ልቦና ይስጣችሁ። በድጋሜ እንኳን ለብርሃነ መስቀሉ በሰላምና በጤና አደረሳችሁ። መልካም የመስቀል የደመራ በዓል ይሁንልን። ሰላም በያላችሁበት። ሼር፣ ኮፒ ሊንክ፣ ፎሎ እያደረጋችሁ ሰላም ቆዩኝ። ማን ነው ከናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አቃሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጠራል። የእናት ፍቅር የሌለውም ያሰኘዋል። ካለ ዝም የሚል ኦርቶዶክሳውያንም እናታችን ስትነካ ዝምም አይሉት። እኔና እኔን መሳዮች ለማስታመም ለማስተማር ትዕግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂድ ስንል ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነዋ የተደፈረው። ስለዚህ ለዚህ ልብ አድርጉ። በተለይ መልእክቴ ለሁሉም እገሌ ወገሌ ሳንል ይልቁንም ለሃይማኖት ሰዎች ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተ ክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተ ክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። አንድ የሊቀ መዘምራን ይልማ ኃይሉ መዝሙር አለና በጣም አንደርሬትድ ከሚባሉ መዝሙር አንዱ ነው ብዬ የማስበው መዝሙር ነው እና መዝሙሩ እንዲህ የሚል ነው። ወንበዴ ነበርኩኝ አገር ያሰለችህ በመስቀል ላይ ሆኖ ታሪክህ ለወጥህ አስበኝ ስላልኩት በኋላ ስትመጣ ገነትን ለማየት የመጀመሪያው ሰው ሆንኩኝ ባህል እጣ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ስሙት። በሌላ ቪዲዮ እስከምንገናኝ ሰላም።